በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀዳም ስዑር። ቅዳሜ ቀዳም ስዑር ይባላል። በዚህች ዕለት ከድሮ በተለየ መልኩ የጌታችንን መከራ በማሰብ በጾም ታስባ ስለምትውል የተሻረችው ቅዳሜ ትባላለች። የማትጾመዋ ቅዳሜ ስለምትጾም ስዑር ወይም የተሻረች ትባላለች። በዓል መሻርን አይመለከትም። በቀዳም ስዑር ሌሊት ሥርዓቱ የሚጀምረው በመኃልየ ሰለሞን ምንባብ ነው። መኃልየቱም እዝሉ እየተቃኘ እየተመጠነ እየተዘመመና እየተመረገደ እየተጸፋ ያድራል። ጠዋት አቡን መዋሥዕት ውዳሴ ማርያም ዜማ ተደርሶ ወለመልአከ ሕይወትሰ ሰቀልዎ በሚለው ሰላም ይጠናቀቃል። በዚህ ዕለት ልብሰ ተክህኖ የለበሱ ካህናትና ዲያቆናት ቄጤማ ተሸክመው ቃጭል ሲያቃጭሉ መታየታቸው ዕለተ ትንሣኤውን ለሚናፍቅ ምዕመን ትልቅ ብስራት ነው። ቅዳሜ ለምለም ቅዳሜ ይባላል። ካህናቱ ለምዕመናን ለምለም ቄጤማ የሚያድሉበት ዕለት ስለሆነ በዚህ ተሰይሟል። ቄጤማውንም ምዕመናን እስከ ትንሣኤው ሌሊት በራሳቸው ላይ ያስሩታል። በቀዳም ስዑር ቀሳውስቱና ዲያቆናቱ ቃጭል ወይም ቃለ ዓዋዲ እየመቱ ገብረ ሰላመ በመስቀሉ ትንሣኤው አጋደ የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላምን እንደሰጠንና ትንሣኤውንም እንደገለጠልን በማብሰር ቄጤማውን ለምዕመናን ይሰጣሉ። ምዕመናኑም በቤተ ክርስቲያን አገልግሎት የሚውል ገጸ በረከት ያቀርባሉ። ቄጤማውንም በራሳቸው ላይ ያስራሉ። ይህም አይሁድ ጌታችንን እያሰቃዩ ሊሰቅሉት ባሉት ጊዜ የእሾህ አክሊል ጭንቅላቱ ላይ ያሰሩበትን ድርጊት የሚያስታውስ ነው። የቄጤማ አመጣጥና ምስጢርም ከአባታችን ከኖህ ታሪክ ጋር የተያያዘ ነው። ምድር በማየ ወይም በጥፋቷ በጠፋችበት ወቅት የኖህ ታማኝ መልእክተኛ ርግብ የውሃውን መጉደል ያበሰረችው ቄጤማ ይዛ በመግባት ነው። ዛሬም ለአዲስ ኪዳን ክርስቲያኖች የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ነፃነት ተሰበከ ታወጀ በማለት ካህናት ቄጤማ ይዘው ምዕመናንን ያበስሩበታል። ቅዳሜ ቅዱስ ቅዳሜ ይባላል። ቅዱስ ቅዳሜ መባሉ ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ቀን ከሥራ ሁሉ ያረፈበት ነው። በዘመነ ሐዲስ ደግሞ የማዳን ሥራውን ሁሉ ፈጽሞ በሥጋው በመቃብር ሲያርፍ በነፍሱ ሲኦልን በርብሮ ባዶውን አስቀርቷታል። በዚያ ለነበሩት ነፍሳትም የዘላለም ረፍትን ያወረሰበት ዕለት ስለሆነ ከሌሎቹ ዕለታት የተለየ ዕለት ለማለት ቅዱስ ቅዳሜ ተብሏል። ምዕመናን ሆይ በአጠቃላይ ሥርዓተ ሕማሙን ሰሙነ ሕማማት ብለው የተለየ ሥርዓት አውጥተው አባቶቻችን ተግተው ያቆዩልንን ሥርዓተ መላእክት ልንጠብቀውም ልንጠቀምበትም ይገባል። የዕለታቱን ክብርና ስያሜ ከማወቅና ከመረዳት ጋር በዕለታቱ የታዘዙትን ሃይማኖታዊ ግዴታዎችን መወጣት ከሁላችንም ይጠበቃል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።